ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰከነ መግባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምብላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን ጠበቃም ተማም አባቡልጉ ባልታወቀ አካል ድብደባ ተፈጸመባቸው የሶማሌ ክልል ፕሬዝዳንት ውርደትን ተከናነቡ የኦሮሞ ህዝብ የነጻነት ጥያቄም እንደ ሳት ወላፈን እየተቀጣጠለ ወያኔን እያቃጠለው ይገኛል አሉ ዜናው ሲተነተን እነሆ ከዜናዎቹ ጋርም እየባይሳነኝ የኦሮሞ ተማሪዎችና መምህራን አፋፍሞ የቀጠሉት አመጽ ወደ ጅማ ዞንና ህዝብና የአንደኛ ደረጃ ትምህርት ቤት መሸጋገሩም ታወቀ በመራብ ኦሮሚያ በተለያዩ ወረዳ ውስጥም ህዝብ አመጹን አቀጣጥሎት ይገኛል መጋቢት 7 2015 ዓ.ም በጅማ ዞን ዩኒቨርሲቲና በመምህራን ኮሌጅ በወያኔ ላይ ያቀጣጥሎት አመጽ ተጠናክሮ በመቀጠሉ በዞኑ በሚገኙ በኦሮሚያ ህዝብና አንደኛ ደረጃ ትምህርት ቤትና ሁለተኛ ደረጃ ትምህርት ቤት አመጹ መቀጠሉ የወያኔን ስርዓትን አስጨንቆት እንደሚገኝ ቄሮች እየገለጹ ይገኛሉ 14 ነጥብ የመብት ጥያቄ ያነገበ የቄሮ ጥሪ ወረቀት በመላው ኦሮሚያ ውስጥ ተበትኖ የኦሮሞ ህዝብን እየናጠው ይገኛል ወያኔም እየተጨነቀ እንዲሁም መምህራኖችና ተማሪዎችን በግምገማና በእስር እያዋከበ እንደሚገኝ ከቦታው የሚደርስ መረጃዎች ይገልጻሉ አመጹም እንደ ሳት ተቀጣጥሏል ኦሮሚያም ዛሬም እየነደደች እንዳለ ቄሮች እየገለጹ ይገኛሉ ወያኔዎች ጭንቀት ውስጥ ወድቀዋል ወያኔ በቅርቡ ላሰራቸው የፖለቲካ እስረኞች ጥብቅና በመቆም የሚታወቁት ጠበቃ ተማም አባቡልጉም ማንታቸው ባልታወቀ ቡድን ተደበደቡ ጠበቃ ተማም ለሙስሊም መፍትሄ አፈላላጊ ኮሚቴና የፖለቲካ እስረኞች ለና አብርሃም ደስታ ጠበቃ መሆናቸው የሚታወስ ሲሆን ወያኔ ስርዓት በተደጋጋሚ ዛቻና ማስፈራሪያ የፖሊስ ኃይል የደህንነት አካል እንግልት ሲፈጽምባቸው እንደነበረ ውስጥ አዋቂዎች ይገልጻሉ ወያኔ ቡድን ሆን ብሎ የድብደባ ወንጀል በስውር የፈጸመው ወያኔ ራሱ እንደሆነ ብዙዎች ይስማሙበታል ጋቢት 2 2015 ዓ.ም በመራብ ኦሮሚያ ሃሮ ሊሙ ገሊላ ፋቲካ ጊዳያና ጅማ አርጆ ስሬ ወረዳ ውስጥ ወያኔ ያዘጋጀው የማደናገሪያ ስብሰባ በተባበረ ህዝብ ተቃውሞ ከሸፈ በዲግሪና በዲፕሎማ ተመረቀው ያለ ስራ የተቀመጡ የኦሮሞ ተወላጆችን ሰብስቦ ወያኔ እንደለመደው ፕሮፓጋንዳ ለመንፋት ቢዘጋጅም በተባበረ ክንድ የኦሮሞ ልጆች ስብሰባውን ረግጠው ወጥተው ስብሰባው ተቋርጧል የሶማሌ ክልል ፕሬዝዳንት ውርደት ተከናነቡ መጋቢት 2 2007 ዓ.ም የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር በዋሽንግተን ዲሲ ከፍተኛ ተቃውሞ ገጥሟቸዋል ፕሬዝዳንቱ በተገኙበት ሆቴል የተገኙ ኢትዮጵያውያን ሰውየው እጃቸው በደም የተጨማለቀ የሶማሌ ክልል ወጣቶች በመግደልና ዘር በማጥፋት ክስ የተመሰረተባቸውና ለዚህም ዓለም አቀፍ ወንጀለኛ ፍርድ ቤት ሊጠየቁ የሚገባ ወንጀለኛ መሆናቸውን በማውሳት ከፍ ያለ ተቃውሞ አጋጥሟቸዋል በደረሰባቸው ድንገተኛ ተቃውሞ የተበሳጩት የክልሉ ፕሬዝዳንት አቶ አብዲ መሐመድ በተደጋጋሚ ጠያፍ ቃል ሲናገሩ እንደነበረና ሲርበተበቱ እንደነበረ ከቦታው የደረሰ መረጃ ይገልጻል ዜናው በዚያ በቃ መልካም ቆይታ በዚህ ሙዚቃ እንሽጋግራለን ወደ ሌላው ፕሮግራም
كبنا وخراس وروني إريادو تنجلما دقلتو عميسو إتدام بطولكو دقلتو عميسو إتدام بطولكو Imana mitiyo na jallo sanyo Nakana kinamtuni si jagalapani Tabuto ko Etatiya mitiyo ni Napinong Ishid na umte Garganong basa naman Napinong Ishid na umte Garganong basa naman የኦሮሞ ህዝብ ልጆቹን እየገበረም ከየቄው እየተፈናቀለም ይቀጥል ይሆን? እውነት ለዚህ ህዝብ እየታገሉ ያሉ ድርጅቶች ለምን ይሆን አንድነት ያጡት? አሞራም በመሬት ባለ ስጋም በሰማይ ይጣላል እንደሚባለው የኦሮሞ ፖለቲከኞች እንደዛ እየሆኑ ይገኛሉ። አንድነት ሲባል ምን ማለት ይሆን? መልስ ያልተገኘለት ግን መልስ የሚሻም ጥያቄዎች ይዘዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰምታችኋል። ዛሬ እንግዳ እጄ ቀርብ ያለው የቀድሞው የኢትዮጵያ ፓርላማ ወይም የኦሮሞ ፌደራሊስት የፓርላማ ተጠሪ የነበረው አቶ አብዮት ከበደ ጋራ የማረጋውን ቆይታ እንድትከታተሉ እጋብዛለሁ። ቀድሚያም የጀመርኩት ዜማ አየር ላይ ይውላል። መልካም ቆይታ። Share
ተወዳጁን ድምጻዊ ወይም ቄሮ ኤቢሳ መልካን ከልብ እናመሰግናለን። እንግዲህ አቶ አብዮት ከበደ ለቃለ መጠይቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እስኪ ራስህን አስተዋውቅ። ባንተም ይህንን አጋጣሚ ስለሰጠኝ በጣም ነው የማመሰግነው። መልካም እስኪ በፊት የነበርክበት ቀደም ምናልባት ሳልሳሳት አልቀርም እንደው አድማጮች ካንተ አንደበት እንዲሰሙ ስለፈለኩ ነው። በኢትዮጵያ ፓርላማ ውስጥ ነበርክ። የት አካባቢ ተወዳደርክ? እስኪ ንገረን። ያው እንግዲህ እኔ የተወለድኩት በሰሜን ሸዋ ወደ ጃርሶ ወረዳ ነው። እዛው ነው ትምህርቴን የጀመርኩት። ያው ትምህርቴን ያጀመረኝ እንደ አባትና እናት ሆነው እዚህ ላበቃኝ ወንድሜ በዚሁ ምስጋና ላቀርብለት እወዳለሁ። ከዛ በኋላ እንግዲህ ትምህርቴን ከጨረስኩ ወደ አዲስ አበባ መጥቼ እዛም ትምህርቴን ጨርሼ ወደ በ2005 ኤሌክሽን ላይ ማለት ነው እዛ ምርጫ ላይ ተወዳድሬ በወረጃ ወረዳ ለፓርላማ በጥሩ ውጤት ነው ያለፍኩት። እንግዲህ ውጤቱ ያኔ ጥሩ ውጤት በመጣው ጊዜ ያኔ ነበር ችግር አለበት ማለት አይደለም። በጣም ብዙ ችግሮች ነበሩ። ነገር ግን የወረጃ ወረዳ ህዝብ በጣም በፖለቲካው በጣም በሳል ስለነበሩ እንዳውም በጣም ይገርም ፖሊሶች እየሰረቁ ህዝቡ ግን ፖሊስ እየሆነ እየተጠበቃቸው ኮሮጆ ይዞ ለሊቱላ የተኙ ሁኔታ አስታውሳለሁና እዛ ተወዳድሬ ነው ያለፍኩት። መልካም እስኪ ወደ ቀሪ ጥያቄዎች ላምራ። እንግዲህ አብዮት እንደሚታወቀው ቀጣይ ምርጫ አለ። የወያኔ መንግስት ምርጫውን ተከትሎ የዛች ሀገር ዜጎችን እያሰረም እያንገላታ ይገኛል። ለውጥ ይመጣል ብለው ደግሞ ለመወዳደር የተካፈሉ የኦሮሞ ፖለቲከኞች ሌሎችም በዛ ሀገር ውስጥ ይገኛሉ። አንተ ቀደም እንደገለጽከው ህዋት ድምጻቸውን እስከ መስረቅ ድረስ ሲጥሩ ነበር። እንደው ምን ውጤት ይገኛል? ለምንስ መወዳደር አስፈለገ? እናንተ በተወዳደራችሁበት ሰዓት ለዛ ህዝብ ምን አመጣችሁ? ድምጹን እንዳይሰረቅ ወይም ከመታሰር አድናችሁት ነበር? ዛሬስ የተቀሩት የኦሮሞ ፖለቲከኞች ለምንድን ነው የሚወዳደሩት? ለተቀራው ዓለም ነፃነት እንዳለ አይገልጽም ይሄ ነገር? እንግዲህ ምንድነው በትግል ውስጥ ያው በፖለቲካ ትግል ውስጥ ሁለት አማራጮች አሉ። አንደኛው አማራጭ ሰላማዊ ትግል ነው። ሁለተኛው አማራጭ ያው ትጥቅ ነው። ከዚህ ሁለቱ የተለያዩ ፖለቲካ ፓርቲዎች በተለያዩ አካሄድ ላይ ያምናሉ። በዚህ እንግዲህ የተነሳ ያው በሀገር ውስጥ የሚሳተፉ የፖለቲካ ፓርቲዎች በሰላም እንታገላለን ሲሉ፣ ሌላው ቀሪ ፖለቲካ ፓርቲ በትጥቅ እንጂ የመንግስት አቅም ብሎ የሚያምኑት ሁኔታ ይታያል። ለኔ ችግሩ ምንድነው? ሁለቱም አካሄድ ትክክል ናቸው። ይሄን በምልበት ጊዜ ምንድነው ትጥቅም ይሁን እንደገና በሰላማዊ ትግልም ይሁን ዋናው ምንድነው መስዋዕትነት ይፈልጋል። ያለ መስዋዕትነት የሚመጣ ትግል የለም። ለምሳሌ እንዳልኩ በወረጃ ወረዳ አካሄዱ ትንሽ አልነበረም። ሰው ተገድሏል፣ ታስሯል፣ ብዙዎቹም ተሰቃይቷል። ነገር ግን ራስን መስዋዕትነት ከፍለህ በጣም ሀገር ቤት በሰላም የሚታገሉ ፖለቲካ ፓርቲዎች መሰረታዊ ችግራቸው ምንድነው? ራሳቸው መስዋዕትነት መክፈል አይፈልጉም። ለምሳሌ አምቦ ተማሪ በህገ መንግስታዊው መሰረት ጥያቄ በሚያነሱበት ጊዜ መጀመሪያ ፊት መሰለፍ የሚገባቸው የፖለቲካ ፓርቲ ሊደሮች መሆን አለባቸው ብዬ ነው የማስበው። ለምሳሌ ኬንያ በ2007 በተደረገው ምርጫ እነ ሬይላ ኦዲንጋን እዛ ነበርኩ። ያኔ አይቻለሁ። ምን ነበር የሆነው? ህዝቡ እንቅስቃሴ በሚያደርግበት ጊዜ አመጽ እንኳን አይደለም የህገ መንግስታዊ ጥያቄ በሚያነሳበት ጊዜ እነ ሬይላ ኦዲንጋ እዛ ናይሮቢ ፍለፊት ሆነ ከፖሊስ ጋር ይጋፈጡ የነበሩ ሊደሮቹ ነበር። የኛን ግን በምትወስድበት ጊዜ ሀገር ቤት የሚታገሉ ሊደሮች መጀመሪያ ራሳቸውን ለመስዋዕትነት ማዘጋጀት አለባቸው። እንደዛ የሚሄድ ከሆነ ህገ መንግስቱ ላይ ብቻ ተመርኩዞ መንግስት ራሱ ሰላም
ሰላም የማይፈልግ ከሆነ ህዝቡ መንግስት ሰላም የሚያስጠብቅበት ሁኔታ ሊፈጠር ይችላል ለምሳሌ አምቦ ተማሪ እንቅስቃሴ በሚያነሳበት ጊዜ የፖለቲካ ፓርቲ ሊደሮች መጀመሪያ ራሳቸው ፍለፊል ማድረግ አለባቸው በዛን ጊዜ ፖሊሱ ወይም ደግሞ ይሄ የመንግስት ታጣቂው ማለት ነው እነሱ ላይ እርምጃ በሚወስድበት ጊዜ ጠቅላላ ህዝቡን የማነሳሳቱ ጉዳይ እየጨመረ ይሄድና መጨረሻ ላይ ለምሳሌ የስራ ማቆም አድማ ይኖራል እንደገና እዛች ሀገር ላይ ነው መሰረታዊ የሆኑ ስራዎችን የማቆም አድማ ሊኖር ይችላል እንደዛ እያለ የመንግስትን ተቋማት እያደከመ ወደ መውደቅ እንትን ሊያመጣ ይችላል በትጥቅም ደግሞ በመታመንበት ጊዜ በአፍ ብቻ መሆን የለበትም ትጥቅ ነው ከተባለ መስዋዕትነት ይፈልጋል ይሄን የሚያወሩ ሊደሮችም እዚሁ ከተማ ለከተማ ተቀምጦ ብቻ ሳይሆን መስዋዕትነት የሚከፈልበትን ቦታ ገብተው ራሳቸው ምሳሌ ወይም ደግሞ ኤግዛምፕል ሆነው ለዛ መስዋዕትነት እንትን መክፈል አለባቸው ማለት ነው ለምሳሌ ከዚህ በፊት የሞቱ የኦሮሞ ጀግኖችን ተመልከት እነሱ ምንድን ያደረጉት ኤግዛምፕል ሊሆኑ ራሳቸው መጀመሪያው መስዋዕትነት ከፍለው እስከ ዛሬ ድረስ የኦሮሞ ትግል ሊድ እያደረገ ያለው የነሱ በፍለፊት ሄደው መጀመሪያ ራሳቸው መስዋዕትነት መክፈል ነው ስለዚህ ሁለቱም ትክክል አይደሉም አይደለም ፕሪንሲፕሉ ሁለቱም ትክክል ናቸው ነገር ግን ያኛው ሁለቶቹ ምንድነው መስዋዕትነት መክፈላቸው ለምሳሌ የአረብን እንቅስቃሴ ኢጅፕትን በምትወስድበት ጊዜ ያኔ ህዝቡ እንቅስቃሴ በሚያደርግበት ጊዜ በጦርነት ብቻ አልነበረም በሰላማዊ ትግል ዘመሃል ከተማ ወጥተው በየቀኑ እየደጋገሙ በሚወጡበት ጊዜ መጨረሻ ላይ የዛ ጠንካራ መንግስት የሚባለው መውደቅ ላይ ደርሷል ማለት ነው ያኛውን የማይሆንበት ምክንያት የለም ነገር ግን የፖለቲካ ፓርቲ ሊደሮች ተቀምጦ ማልቀስ ብቻ ሳይሆን ራሳቸው መጀመሪያ መስዋዕትነት ለመክፈል ዝግጅት መሆን አስፈላጊ ይሆናል በህግ የሚያምኑ የፖለቲካ ፓርቲዎችም ደግሞ ከሰው ብቻ መጠበቅ ሳይሆን ወይም ደግሞ ችግርን ብቻ እኛ የጂኦግራፊ ችግር አለብን ወይም ደግሞ እንደዚህ አይነት ችግር አለብን ብሎ የችግሮችን ብቻ መደርደር ሳይሆን ለችግሩ መፍትሄ የመስጠት ራሳቸው መስዋዕትነት የመክፈልና ያኛውን በር የመክፈል ግዴታ ሪስፖንሲቢሊቲ አላቸው እንደዛ የሚሆን ከሆነ ሁለቶቹም የማይሆኑበት የሚታይ አይታይም ግን መስዋዕትነት በሁለቱም በኩል አስፈላጊ ነው ብዬ ነው የማምነው መልካም ሁለት ነገሮች አንስተሃል የፖለቲካ ፓርቲዎች ሁሉ ጊዜ የምንለው ነው እናንተ ከፊት ቀደሙ ህዝብ ከኋላ ይከተላችሁ ነው አሁን የምንመለከታቸው የፖለቲካ ወይም የዚህ ህዝብ ተወካይ ነን የሚሉ ሰዎች ህዝብ ከፊት ለፊት እነሱ ከኋላ በቴክኖሎጂውም በፖለቲካውም ህዝብ ከፊት ለፊት ፖለቲከኞች ኋላ ከፈረሱ ጋሪው እየቀደመ ነው እየተቸገርን ያለው እንደው የኔ ጥያቄ ደግሜ ልጠይቅህ በአገር ቤት አሁን ህዋት ወያኔም ምርጫ ያካሂዳል ኦፒዶ አለ ኦፒዶ ራሱ በወያኔ ውስጥ እያለ ምረጡኝ ብሎ የሚሄደው ይሄ የፈረደበት የኦሮሞ ህዝብ ጋር ነው የኦሮሞ ህዝብ ደግሞ ከመሬቱ እየተፈናቀለ ነው ከቄው እየተፈናቀለ ነው እየተገደለ ነው እየታሰረ ነው ያለው የኦሮሞ ህዝብ ምን ማድረግስ ይጠበቅበታል ምንድነው ማድረግ ያለበት እንግዲህ ምንድነው የኦሮሞ ህዝብ ማድረግ ያለበት ያው የሚፈልገው ነገር በጣም ጠንቅቆ ያውቃል የኦሮሞ ህዝብ ማድረግ ያለበት ምንድነው አንደኛው አንድነቱ በጣም አስፈላጊ ነው እንግዲህ አንድነት የሚለው ምንድነው እንደ ኦሮሞ ማንኛውም ኦሮሞ ይቱንም ወይ ደግሞ ሌሎችንም የኦሮሞ አጠቃላይ ሁኔታውን በመታየት ጊዜ አንድነት የሚለውን ወይም ደግሞ ተኩማ የሚለውን ፕሪንሲፕል እንደ ፕሪንሲፕል ይዞታል ችግራችን ምንድነው አንድነት የሚለውን ዲፋይን ያደረግ ነገር አይመስለኝም ምን አይነት አንድነት ነው የምንፈልገው ከዚህ በኋላ የአንድ ፓርቲ ስለ መደራጀት ሁኔታ ይኖራል የሚል ግምት የለኝም ወይም ደግሞ አንድነት በሚልበት ጊዜ በአንድ ሃይማኖት ስር መደራጀት ማለት አይደለም ወይም ደግሞ አንድነት ማለት በአንድ ኢንስቲትዩሽን ስር ውስጥ መደራጀት ማለት አይደለም አንድነት በሚልበት ጊዜ አንድ ኦሮሞ ሊያደርጉት የሚችሉ ፕሪንሲፕሎች አሉ ለምሳሌ አፋን ኦሮሞ እዛ ሀገር ውስጥ እንደ ፌደራል ገቨርንመንት በአማርኛ እኩል ፌደራል ቢያንስ በአማርኛ እኩል ፌደራል ገቨርንመንት ቋንቋ መሆን አለበት የሚል ከሆነ ማንኛውም ፖለቲካ ፓርቲ እዚህ ላይ መስማማት አለበት
ያለው ሊኖሩ አይችልም ለምሳሌ አሁን ኦፒኒዮን ከወሰድ በዚህ ላይ የተለየ አቋም ሊኖራቸው ይችላል ሁላቸውም ባይሆን የተወሰኑ ያው የኦሮሚያ አድጓል በክልላችን እንጠቀምበታለን ነገር ግን ፌደራል ገቨርንመንት ባንጠቀም ችግር የለውም ብለው የሚያምኑ ሊኖሩ ይችላሉ እነዛ ሰዎች ለአንድነት እንቅፋት ናቸው እነዛ ናቸው እንግዲህ አንድነት ማለት ኦፒኒዮን ውስጥ መቀመጣቸው አይደለም ግን ለኦሮሞ ህዝብ መስራታቸው ነው ድርጅቱ እንደ ድርጅቱ አይደለም ችግር ያለበት ችግር የሚያመጣው ህዝቡ ነው ወይ ደግሞ እዛው ውስጥ ያሉት ሊደሮች ናቸው ስለዚህ አንድነት በሚልበት ጊዜ በዚህ አይነት ሁኔታ ለምሳሌ አበጻየ ስለ አዲስ አበባ ስለማሰብ ሁኔታ እንዴት አድርጎ የኦሮሞ ህዝብ አንዱን ሁሉን ባጠቃላይ አንዱን ሰድቦ አንዱን ደግሞ አልቶን ሁሉን ባጠቃላይ የኦሮሞ ህዝብ ባንድ ሰርክል ውስጥ አስገብቶ እንዴት እንደናቀን እንዴት እንትን እንዳለ አይተናል በዚህ ጉዳይ ላይ ማንኛውም ኦሮሞ ኦፒዲዮን ጨምሮ ማለት ነው ከነሱ ጋር ራሱ እየሰሩ ነው የተሰደቡትም እነሱ ናቸው ኦፒዲዮን ጨምሮ በዚህ ጉዳይ ላይ አንድ መሆን አለባቸው እንግዲህ አንድ በሚልበት ጊዜ ዝም ብለን አንድ ነን ብለን መቀመጥ አይደለም ያንን አንድነታችን የሚያሳይ ሁኔታ ማሳየት አለብን ለምሳሌ ይሄንን ትግል ለማስፋፋት ሁሉም በየደረጃው የፖለቲካ ፓርቲዎችም በተለያዩ ፖለቲካ ፓርቲዎች የተደራጁ ግለሰቦችም ይሁን ወይ ደግሞ ሊደሮችም በዚህ ጉዳይ ላይ አንድ ተጨባጭ ሆነ ፕራክቲካል የሆነ ነገር ማሳየት አለባቸው ለዚህ ትግል ተቀምጦ ብቻ አንድነት መንቀፍም ብቻ አይደለም ዝም ብለን ኢንተርቪው ላይ ወይ ደግሞ የሆነ ጽፈን ብቻ የምንለቅ ሳይሆን ፕራክቲካሊ መንግስት የሚያሰራ አንድ አይነት በአንድነት ቅስቀሳ ወይ ትግሉ ወደ አንድ የማምጣት ሁኔታ ላይ ሁሉም መስራት አለበት ብዬ ነው የማስበው ያ የማይሆን ከሆነ ተማሪ ብቻ ከዩኒቨርሲቲ ይነሳል አሁንም እንደምታየው ከጅማ ይነሳል ከአምቦ አሁንም ራሱ ቅስቀሳው በጣም እየተፋፋመ ነው ወጣቱ በጣም እየተንቀሳቀሰ ነው ነገር በፖለቲካ ፓርቲ ሊደሮችና ሌሎች ኢንስቲትዩሽን ግን በመናይበት ጊዜ አሁንም ራሱ እንቅስቃሴያቸው ወደ ኋላ እየተጎተተ እንጂ ወደፊት ከህዝቡ ጋር እየተራመደ አይደለም ለዛ ነው ህዝብ ደግሞ በአንድ ኢንስቲትዩሽን ስር የማይደራጅ ከሆነ ቅስቀሳው የቱን ሊደርስ አይችልም ለተወሰነ ጊዜ የተወሰነ እርምጃ ይወሰዳል ከዛ በኋላ የተገደለው ይገደላል የታሰረው ይታሰራል እንግዲህ ከዚህ በፊት ያየነው ነገር ነው በአምቦ ወደ 76 ተማሪዎች እዛ ሲገደሉ ለተወሰነ ቅስቀሳው በጣም እንትን ነበረ ከተወሰነ በኋላ ግን ቀዘቀዘ ምክንያቱም ጠንካራ ድርጅት ወይ ደግሞ ጠንካራ ኢንስቲትዩሽን ያኛውን በአንድ ስርዓት ገብቶ ኮንቲኒዩስ ሆነ ወይ ደግሞ የሚቀጥል ትግል የሚያንቀሳቅስ ድርጅት ስለሌለ እነሱ የተወሰነ ጊዜ በዛ በንዴት ይሁን በድርጊቱ ተናደው ይሁን የተወሰነ አክሽን ይወስዳሉ ከወሰዱ በኋላ ግን ኮንቲኒዩስ ይሆናል ምክንያቱም በአንድ ኢንስቲትዩሽን ስር የተደራጀ ጉልበት ስለሌለ በዛው እየተቆራረጠ እየተቆራረጠ እንደዛ ይቀጥላል ማለት ነው ስለዚህ አንድነት በሚልበት ጊዜ ዝም ብለን በፕሪንሲፕል ደረጃ ብቻ አንድነት ማለት ሳይሆን በስራ በፕራክቲካል በሆነ በስራ ማሳየት አለብን እንደዛ የምናደርግ ከሆነ ትግሉ ጥሩ ውጤት ያመጣል የሚል ግምት አለኝ መልካም ጥሩ መተሃል ስለ ቀደምም መግቢያ ላይ ያነሳውት ነገር አለ አንድነት ሲባል አንዳንድ ጊዜ ትርጉሙን ያጣል አንድነት ሲባል ሁሉም ህዝብ በአንድ ድርጅት ውስጥ መግባት አመራሩ ሲያስነጥስ ህዝቡ ሁሉ ማስነጥስ ያለበት የሚመስላቸው ፖለቲከኞች እና ደጋፊዎቻቸው ካድሬዎቻቸው እንደ አይነት አመለካከት ይዘው የቆም ስቅላችንን የሚያሳዩ ብዙ ናቸው እንደው ጥሩ ገልጸዋል እንደው አብዮት አንተ የተወዳደርክበት ቦታ ላይ ጃርሶ ወረዳም ሰሞኑን አንድ የኦሮሞ ተወዳዳሪ ችግር ገጥሞታል ምንድነው ጃርሶ ወረዳ ባውን ሰዓት ምን ትመስላለች በምን ሁኔታ ላይ ነው ያለው እንግዲህ ምንድነው የጃርሶ ወረዳ ከ2000 በኋላ ከዛ በፊትም ያለው ትግል ቀላል አልነበረምና ብቻ በፖለቲካ ደረጃ እዛ አካባቢ የሚንቀሳቀስ ፎርስ ስላልነበረ ብዙም ታይቶ አልወጣም ነበር ነገር ግን ያለው አማራጭ በ2005 ያለው ጥሩ አማራጭ ህዝቡ ምን ያህል ጠንካራ እንደሆነ ያሳየበት ሁኔታ ነው ከዛ በኋላም ከ5 አመት በኋላም አንድ ካንዲዴት ኦፕኮን ወይ ደግሞ የመራራን ፓርቲ ወክሎ እዛ ተወዳድሮ ነበር በጣም የሚገርም ወደ ከ97
ያደረጉት ምንድነው ካንዲዴቱን እንዳለ አሰሩትና ኮሮጆን እንዳለ ሰብስበው ወልዶት ነው እኛ አሸናፊ ነን ብለው ከዛ በላይ ኮሮጆን ራሱ ህዝቡ የመረጠው እንዳለ ሊታሉት ህዝቡ ወስዶ ወደ ምርጫ የሚቆጠርበት እንትን ካደረሱ በኋላ ከማታው እሱን እንዳለ ጥለው የራሳቸውን ቆጥሮ ወደ ኮሮጆ አስገብተው አሸንፈናል ብለው ዲክሌር ያደረጉት እና አሁንም ደግሞ the same thing አንድ በላይ ዘለቀ የሚል ካንዲዴት እዛ ቀርቧል እንግዲህ ተስካቸው እንዳልኩ በጣም ህዝቡ በጣም ነው ይሄ መንግስት እያደረገ ያለውን ሁኔታ በጣም ነሮታል በዛም የተነሳ አሁን ደግሞ እንደውም ከአባይ ጻዬ የተናገራቸው ሁኔታዎች ተማሪዎችንም በጣም ያናደዳቸው ነው ሁለተኛ የኦፒዲዮ ራሱ የተፈጠረው በፊት ደራ ነው ተብሎ ይወራ ነበር ህዝቡ በዛ አካባቢ ያለው እንግዲህ ሰሜን ሸዋን የመጣው እና ሰሜን ሸዋ በፊትም ራሱ ብዙ ጥያቄዎች ነበሩ አንድ ድርጅት ሰሜን ሸዋ ነው የተቋቋሙት ብሎ እዛ አካባቢ ምንም አይነት ኢንስቲትዩሽን እዛ አካባቢ ምንም አይነት ኢንስቲትዩሽን እዛ ቢልድ ተደርጓል በዚህ በኦፒዲዮ ማለት ነው እና ብዙ ጥያቄዎች ነበሩ እዚህ ከተፈጠራቸው እንደመፈጠራቸው አንድ እናንተን እንኳን የሚያስመሰግን አንድ ልማታዊ ተቋም እንዴት አላቋቋማችሁ የሚል እነሱ ከተፈጠሩ እንግዲህ ወደ 24 አካባቢ ሆነዋል እና በዚህ ብዙ ጥያቄዎች ይነሱ ነበር አሁን ግን ወደ ትግራይ ሄደው የተፈጠሩበትን ቦታ በግልጽ የተናገሩ ስለሆነ በዛ አካባቢ በጣም ቁጣ ነው ያለው ይሄን ያህል 24 ዓመት ሲዋሹ ቆይቶ ያንን በማድረጋቸው እና በዚህ የተነሳ በወረጃሶ ወረዳ ካንዲዴቱ እንደሄደ በፊት እዛ አካባቢ ካንዲዴት ራሱ ይቀርባል የሚል ግምት አልነበራቸውም ሄደው ከተመዘገበበት በማግስቱ የፓርቲያቸው ስልጣና ሰጥቷቸው በነግስታው በኔክስት ዴይ ማለት ነው በሁለተኛው ቀን ቅስቀሳ ከጀመረ ህዝቡ እንደ ጉድ ነበር ነው እዛ አካባቢ ኢንፎርሜሽን የደረሰኝ ከዛ በኋላ እንግዲህ መሸነፋቸው ስለሚያውቁ እሱንና ጓደኞቹን እንዳለ አስረው ልብሱላ አውልቆባቸው ቀጥቅጠው አስሯቸው በሁለተኛው ቀን ነው እንደዛ ነው የለቀቋቸው መልካም እስኪ በዚህ ዜማ ቆይታ እናርግና ወደ ቀሪው ጥያቄ እናመራለን በፍንፍኔ ዙሪያ ያሉ የኦሮሞ ምድሮች ወደ ፍንፍኔ መስተዳደር መካተታቸው የማይቀር እንደሆነም ሰሞኑ የሚደርስ መረጃዎች እየገለጸ ይገኛል እስኪ መልካም ቆይታ ያ dilkama lamumma atya dilkama biyumma makesuma kanyenyumma enyu warana atenyu tidulang malami tu chalang lami tu chalang alami wali tu chalang waga ibban kalesang agap chalang ko bangalen etar kabar manuchire din sajirataning ikesanu ko bataning inurati wal farsani madanu fotoksaning isunu yom kahemiti nikabenya nu samaning ilami ko irarsaning itufinu tadatan anin bektu yafafen yagaltu ilmo jarofen yagara buluni nafen gafat bambiya dufen esi basi saurgufen gade bituna laten etapa orma farsitin etapa kan shamatin oyo farse matabam manam farsa bankabam matapa ko to kichakon abba ko to kichakon wajar sa ko portalensam matasa ko fasalencham adi mankara bulang abaka duititen kajelang galbi bulang ati dagaran saguten ebaka garan saguten lami majedalatang adu ajrati baten gocha kale saturen ekuno arraso jirang atakami raben bulang akaminan chalisang akan kale saya daten atarras naman kararsang akal madada furen yema fantai asasang alami bangka bada usang
gara chabena yadu lubudu danoleda amalanta eurusa gabatiki irinchi suya dese nakifati Fasini sura dese gabatiki irinchi suya dese nakifati wani mole fasini sura dese mukarba gaddi sabobe muratere isama gaddi sabobe muratere mukarba gaddi sabaji hijikure isama gaddi sabaji hijikure Oromia ke sakeron sitte marse arasra mura serunga matale Oromia ke sakeron sitte marse arasra mura serunga matale walagarra la lankeron sitte marse arasra mura serunga matale ambo ke sala lankeron sitte marse arasra mura serunga matale kinne la lankeron sitte marse arasra mura serunga matale adamara la lankeron sitte marse arasra mura serunga matale anarke sala lankeron sitte marse arasra mura serunga matale boranara la lankeron sitte marse arasra mura serunga matale jimma ke sala lankeron sitte marse arasra mura serunga matale asi ke sala lankeron sitte marse arasra mura serunga matale bale rasila lankeron sitte marse arasra mura serunga matale kamise sila lankeron sitte marse arasra mura serunga matale illu ke sala lankeron sitte marse arasra mura serunga matale illu ke sala lankeron sitte marse arasra mura serunga matale sala le sila lankeron sitte marse arasra mura serunga matale jechu safuma sitte yo fe amate damu damami toko sajisa jira jamu jamna miti askesa jebti kumana nole soboko harikora rige turamade harikona mise ድምጻዩን ከልብ እናመሰግናለን። የወያኔ ከፍተኛ አመራሮች በምዕራብ ሸዋ ወልመራ ወረዳ ሰበታ ቡራዩ ኤጀሬ በድብቅ ከህዝብን አነጋገርን በማለት አንዳንድ የራሳቸውን ሰዎች ሰብስበው ለማወያየት እየሞከሩ እንዳለን የደረሰ መረጃ አለ። በሆለታ ከተማ እንዲሁም በአስተዳደር ጽፈት ቤት አካባቢ የኦሮሞ ነጻነት ግንባር ባንዲራ ስለተሰቀለ የቤት ለቤት ፍተሻ ወያኔ አጣጥፎት እንደሚገኝ ከቦታው የደረሰን መረጃ ያስረዳል። እንግዲህ አብዮት እንግዲህ በዜማው ዘና እንዳልክ ተስፋ አደርጋለሁኝ። የትግራይ ተወላጁ አባይ ፀሐዬ የተቀረውትን የኦሮሚያ ዋና መሬቶች ወደ ፍንፍኔ መስተዳደር ለማስገባት ፉከራ ማካሂዷል። የተቀራውም የወያኔ ባለስልጣናቶች ከዚህ የሚተናነስ ነገር አይደለም እየሰሩ ያሉት። ይሄንኑ ነገር ነው ለመተግበር እየተንቀሳቀሱ ያሉት። የኦሮሞ ህዝብ በምን መንገድ ከሀብቱ ላይ ሊከላከል ይገባል? ከህግስ አንፃር የኦሮሞ ህዝብ ምንድነው ማድረግ ያለበት? ምንድነው ይጠበቅበታል? እንግዲህ ምንድነው መጀመሪያ እነሱ እየሰሩ ያሉት ሌጋል ኮንሰፕቱ ምንድነው? ህገ መንግስታዊ ነው ወይ ህጋዊ ነው ወይ የሚለው ራሱ በጣም የሚገርም ነው። እዛ ሀገር ላይ የኢትዮጵያን ህገ መንግስት በምታይበት ጊዜ በአሁኑ ጊዜ አንቀጽ በአንቀጽ በምታይበት ጊዜ ከአንቀጽ አንድ እስከ መጨረሻው አንድ በአንድ በምታይበት ጊዜ ህገ መንግስቱ በመንግስት ያተካተተ ህገ መንግስት የለም። በጣም የሚገርም እና ከዚህም ስለምሳሌ አሁን አርቲክል 48 ስታይ the administration of Addis Ababa shall be responsible for the federal government ይላል እና ምንድነው የአዲስ አበባ መስተዳደር
ተጠሪነቱ ለፌደራል መንግስት ነው ከተባለ ሆለታ ሱሉልታና ወደ አዲስ አበባ አካባቢ ያሉት ወረዳዎች ወደ አዲስ አበባ በሚገቡበት ጊዜ ከዚህ በኋላ ተጠሪነታቸው ለኦሮሚያ ክልል መንግስት ሳይሆን ለአዲስ አበባ ፌደራል ገቨርንመንት ይሆናል ማለት ነው። እንግዲህ ይሄ ደግሞ ምንድነው ኢምፕሊኬሽኑ ምንድነው? ኢምፕሊኬሽኑ መሬት ማጣቱ አንድ ነው። ገበሬውን የኦሮሞን አስተዋደሩን ከእርሻቸው ማፈናቀል ከመሬታቸው ማፈናቀል ሌላ ነው። በሌላ በኩል ደግሞ በጣም በጠለቅ ብለህ በምታይበት ጊዜ ማለት ነው የፓርላማው መቀመጫ ራሱ የኦሮሞ አሁን ወደ 185 አካባቢ መቀመጫ ነው በፓርላማ ውስጥ ያለው። ያኛውን ራሱ ምንድነው እያደረገ ያለው እየቀነሰው ይሄዳል። ለምሳሌ ሱሉልታ ወደዚህ የሚገባ ከሆነ አንድ ካንዲዴት ወይ ደግሞ ሁለት አይደል ነው ምን ያስፋቱ ምን ያህል እንደሆነ አላውቅም። ብቻ እነሱ ወደ አዲስ አበባ በሚገቡበት ጊዜ የኦሮሞ በፓርላማ ውስጥ መቀመጫ በዛ ሁኔታ እየቀነሰ ይሄዳል። ይሄ ደግሞ ምንድነው የሚያደርገው በፓርላማው ወደፊት አሁን ኦፒዲዮ ዶሚኔት አድርጎ እነሱን ድምጽ እየሰጠ ያለ ቢኖርም ወደፊት ግን የተለየ ሁኔታ በሚፈጠርበት ጊዜ የኦሮሞን ድምጽ ከሱሉልታ ከሆለታ እና አካባቢዎቹ እያፈነቀሉ እያባረሯቸው በሚሄዱበት ጊዜ በማን እየተተካ ይሄዳል ማለት ነው? በእነሱ ድምጽ እየተተካ ይሄዳል። ያ ማለት ምንድነው? በፓርላማው ራሱ በፓርላማ መቀመጫው ራሱ ድምጹ እየቀነሰ ይሄዳል። መጨረሻ ላይ እንግዲህ ሁኔታውን አካሄዱን የምታየው ነገር ነው ማለት ነው። በአጠቃላይ ድምጻችን እየቀነሰ ብዛታችን እየቀነሰ በእነሱ እየተተካ በሚሄድበት ጊዜ ኢምፕሊኬሽኑ በጣም ነው አይደንቲቲውን የኦሮሞን አይደንቲቲውን የማጥፋት ሁኔታ ዘመቻ ነው እየተደረገ ያለው እና ሁለተኛ በአርቲክል 52 ለምሳሌ በኮንስቲቱሽን ኦፍ ኢትዮጵያ 52 በምናይበት ጊዜ ሰልፍ ገቨርናንስ የሚለው በአጠቃላይ የጣሰ ነው። እንግዲህ ሰልፍ ገቨርናንስ ማለት በኢትዮጵያ ያሉት ስቴቶች የኦሮሚያ ክልል መንግስት ራሱን በራሱ የማስተዳደር ሙሉ መብት አለው ይላል። ስለዚህ ፌደራል መንግስት ለምሳሌ እና በፀሐዬ ወጥተው ይህንን ካልፈጸማቸው እንደዚህ እናደርጋቸዋለን ዋጋቸውን እንሰጣቸዋለን ብሎ የሚናገር ከሆነ የትኛው ጋር ኮንስቲቱሽኑ ራሱ ሀገሪቷ ኮንስቲቱሽን አላት ወይ የሚለው ራሱ ጥያቄው ሲቀጣል ማለት ነው። ስለዚህ አሁን እየሆነ ያለው ምንድነው? የኦሮሞ ህዝብ ህገ መንግስቱን እያስጠበቀ መንግስት ግን እንደ ሽፍታ ህገ መንግስቱን እየጣለ በእንደዚህ አይነት ሁኔታ ነው እየሄደ ያለው። ስለዚህ ባለፈው እንግዲህ እንደምታየው በምርጫ ቅስቀሳ በፀሐዬ ይሄንን አላልኩኝ ብሎ የካደበት ሁኔታ ነው የሚያሳየው። ይሄ ምንድነው? ታሪክ አንዳንዴ ራስን ይደግማል። የምታስታውስ ከሆነ ወደ ከ2005 በፊት የኦሮሚያ ክልል መንግስት ወደ አዳማ በተዛወረበት ጊዜ የህዝቡ ትግል ስፔሻሊ በዛን ጊዜ የቅንጅት በጣም በእነሱ ላይ ጠንካራ እንትን በመውሰዱ ከዛ ወደ የኦሮሚያ ክልል መንግስት ወደ አዲስ አበባ የመለሱበት ሁኔታ ነበረ። አሁንም ምንድነው እየካደ ነው ያለው። መካድ ማለት ምንድነው? ይሄ በአፍ መናገር ነው። ስራው ይቆማል ማለት አይደለም። እዚህ ላይ ህዝቡ በጣም ጠንቅቆ ሁኔታውን ማየት አለበት። አበጣይ ይሄኛውን አላልኩኝም የኦሮሚያ ክልል መንግስት ራሱ ካልወሰነ እኛ እዛው ጣልቃ ገብተን መውሰድ አንችልም የሚለው ይሄ ምንድነው? ያኔ የተናገረው በስብሰባ ውስጥ ነበር። ይሄን መረሳት የለብንም። በስብሰባ ውስጥ በሚናገርበት ጊዜ እዛ ውስጥ ያሉ ሰዎች የኛ ደጋፊዎች ናቸው እናስፈራራቸው ከሚል የተነሳ ስሜትም ይነስናል። ግን የኦሮሞ ትግል በእነሱ አባሪዎች ውስጥ ራሱ የገባና የእነሱን ኢንፎርሜሽን እንግዲህ እንደምታየው ለህዝቡ እያወጣ መሆኑን ስለተገነዘበ ነው ያኛው እሱ የተናገረው ወደ ህዝቡ ሲወጣ ያኛው የመካድ ሁኔታ ነው። ያ ማለት ግን ስራው ይቆማል ማለት አይደለም። ምርጫው ስፔሻሊቲ ምርጫ ካለፈች በኋላ ያለ ምንም ጥርጥር እነሱ ካቀዱት ወደ ኋላ የሚሉ ሰዎች አይደሉም እና አንደኛ ከመንግስቱ ስራ ላይ የዋለ አይደለም። ሁለተኛ ሰቨርኒቲ ኦፍ ዘ ፒፕል የሚለው ራሱ የህዝቡ ሉዓላዊነት ራሱ እየተናደ ነው በተወሰነ ጥቂት ሰዎች። ስለዚህ ህዝቡ አሁን ማድረግ ያለበት ምንድነው? አንድነቱን አጠናክሮ ህገ መንግስታዊ መብቱን የመጠየቅ ወደ ኋላ የሚልበት ሁኔታ አለ። ምክንያቱም ህግ ነው የሰጠ ህግን የማያከብር መንግስት የምታደርገው ነገር የለም። ህገ መንግስቱን የማስጠበቅ የህዝቡ ግዴታ ነውና ቅስቀሳው ወይም ደግሞ እንትኑ መቀጠል አለበት የሚል ስሜት አለኝ። መልካም እንግዲህ ህዝቡ ራሱን መከላከል አለበት ነው እያልከለው የኦሮሞ ህዝብን ወከለን የሚሉ የኦሮሞ ተቋሚ ፓርቲዎች
እንደው ይሄ ህዝብን ከእንደዚህ አይነት ውርደት ውስጥ በምን መልኩ ማውጣት እየተጠበቀባቸዋል? ይህ ካልሆነስ የዚህ ህዝብ ቀጣይ እጣ ፈንታው ምን ይሆን? እንግዲህ በእውነቱ ከሆነ ለኦሮሞ ትግል እንቅፋት ለእውነቱ ለመናገር ከሆነ የኦሮሞ ትግል እንቅፋት ዋነኛው የኦሮሞ ፖለቲካ ፓርቲዎች ናቸው። ይሄን ምንም የሚያጠራጥር አለ። ሁሉም ላዩን ይሄዳል እንጂ ለኦሮሞ ትግል እንቅፋት ትልቁ እንቅፋት የሆነበት የኦሮሞ ፖለቲካ ድርጅት ነው። ተቀምጦ የኦሮሞን በፖለቲካ እይታቸው ራሳቸውን አንድነት እንዳያጠናክሩ ማላላት ራሳቸው ደግሞ አንድ ላይ መጥተው የመነጋገር ሁኔታ እንደምታር ነገር ነው የሚታይ አይደለም። ይሄ ደግሞ ኢምፕሊኬሽኑ ህዝቡን የመከፋፈል ህዝቡን ብሽታው የመክተት ነው ጥንካሬውን የማላላት ሁኔታ እንደሚያስከትል የማንም መገመት የሚያቅተው አይመስለኝም። እና ዋናው ምንድነው ፖለቲካ ፓርቲዎች አንድነት እንግዲህ አንድነት በሚልበት ጊዜ ከተሻለ አንድ ቢሆኑ ሁሉም የኦሮሞ ህዝብ ሁሉም የሚወደው ነው። ያ እንግዲህ ማይቻል ከሆነ አትሊስት እንደዛ ያለ ጉዳዮች በሚፈጠሩበት ጊዜ አንድ የሚያደርገን ኮመን የሆነ ለሁሉንም የሚያሳትፍ ፕሪንሲፕል ላይ ግን አንድ መሆን አለባቸው የሚል ሀሳብ አለ። ምክንያቱም ለምሳሌ የፊንትን የማስተሩ ፕላን የሚቀጥል ከሆነ ማንኛውም የኦሮሞ ፖለቲካ ፓርቲ ይሄ የሁሉም አቋም መሆን አለበት፣ አንድ መሆን አለበት። እዚህ ላይ ምንም አንድ የማይሆንበት ምክንያት ያለ ነገር እኔ አብዮት እንደው ይቅርታ ስላቋረጥኩ እኔ እንደው ግራ የሚገባው ነገር አንድ ነገር አለ። ለዚህ ህዝብ የሚታገሉ ከሆነ የኦሮሞ ህዝብ ነፃነት አጥቷል፣ ባርነት ውስጥ ነው ያለው፣ መሬቱ እየተፈናቀለ ነው፣ እየተዘረፈ ነው የሚሉ ከሆነ በስሙ እስከ ተደራጁ ድረስ ምንድነው የሚያጣላቸው? ቅድም ብያለሁ፣ ስጋው መሬት ነው ያለው። የሚጣሉት አመራሮቹ በባዶ ቤት አለ ባዶ ምድር ላይ ምንም በሌለበት በነፃነት እንኳን ወጥተው ፀሐይ መሞቅ በማይችሉበት ወንበር ላይ ቁጭ ብለው በሰው ሀገር ውስጥ ቁጭ ብለው ይጣላሉ። አገራቸው ላይ ተጣልተው እንኳን ቢሆን ሽማግሌ ሊያስታርቅ ይችላል። እኔ የምለው ነገር አሁንም የሚሉት ቄሮ እንደዚህ ያደረገ ቄሮን ያደርጋል። እናንተስ ምን ያደረጋችሁ ነው ብለን ብንጠይቃቸው ምንም አይነት መልስ ሊመልሱልን አልቻሉም። የተቀራው የኦሮሞ ፖለቲካ ድርጅቶች ምን እየሰሩ ነው ያሉት? ምሁር ነው ተብሎ የተቀመጠው ምንድነው የሚጠበቅበት? በቄሮ በህፃናቶች ላይ ተከሻቸው ላይ ቁጭ ብሎ ነፃነት መናፈቅ ነው? ያ እንግዲህ ምንድነው በአንድ ሶሳይቲ ውስጥ ወይ ደግሞ በአንድ ሶሳይቲ ውስጥ የሰው ልጅ ሶሳይቲ ለሰው ልጅ ነው አለኝታ የተማረ ሰው ነው ምሁራኑ ነው። ይሄ ምንም የሚያጠይቅ አይደለም በሌላ ህዝቦች ታሪክ ውስጥ በምታይበት ጊዜ ማለት ነው። እና ለውጡን የሚያመጣ ያው የተማረ ኃይል ነው። ይሄ ምንም ጥያቄ የለውም። ነገር ግን ወደኛ ኮንቴክስት በምንመጣበት ጊዜ ያኛው አይታይም። ይሄ ግልጽ ነው። እነሱ እንዳውም እንደ አንድ ኤግዛምፕል ወይ ደግሞ ምሳሌ ሆነው ይሄኛውን ህዝብ የማደራጀት አንድ የመሆን መጀመሪያ ከነሱ ነበር መታየት አለበት። ምክንያቱም አንደኛ እነሱ የትምህርት ደረጃቸው በጣም ከፍተኛ ነው። አንደርስታንዲንጋቸው ኔጎሺዬሽን የማድረግ አቂማቸው ከፍተኛ ነው ተብሎ ነው የሚገመተው። ይሄ ምንም ጥያቄ አይደለም። ግን ያኛው እየታየ አይደለም። እና አንዳንዴ በጣም እንግዲህ ግራ የሚያጋባ ነው። እንትኑ ራሱ የምታገኘው ነገር አይደለም። አንደኛ ምንድነው ሚሽናቸው ራሱ ምንድነው? እንደዚህ በሚያደርጉበት ጊዜ ይሄ ኦሮሞ ህዝብ እንደዚህ በሚገደልበት ጊዜ እንደዚህ መሬቱ ንብረቱ በሚቀማበት ጊዜ በስደትና በመከራ በተለያዩ ሀገር ጎረቤቶች እየተሰቃየ በሚታይበት ጊዜ ምንድነው አላማቸው ራሱ ምንድነው የሚለው በጣም አጠያቂ ነው። ግን ሆኖም መሆን ያለበት አሁን ምንድነው ህዝቡም እንግዲህ በሌላ በኩል የፖለቲካ ፓርቲ አመራሮች ብቻም አይደለም። ሁለተኛ እነሱ የሚከተሉ ሰዎችም ራሳቸው ማየት አለባቸው። እኔ መንበር በመሆንበት ጊዜ አንድ ፖለቲካ ፓርቲ መንበር በመሆንበት ጊዜ እኔ በምፈልገው ወይም ደግሞ ህዝቡ በሚፈልገው ሁኔታ የማሄድ ከሆነ የራስን ውሳኔ መውሰድ አለበት። ሁሉም ሰው ይሄን የሚያውቅ ይመስለኛል። በተለያዩ እንትኖች የተከፋፈለ ቢሆንም ይሄን የሚያውቅ ይመስለኛል። ይሄን በሚያውቁበት ግን ዝም ብሎ ከለር
አድርጎ እንደሞ እንትን ብሎ ማለፉ ተገቢ አይመስለኝም ስፔሻሊ በአሁኑ ጊዜ የኦሮሞ ህዝብ በጣም ከፍተኛ ችግር ባለበት ሁኔታ እነሱ ፖለቲካ ፓርቲ አመራሮች ብቻም ሳይሆን መንበሩም ይሁን ከዛ በታች ያሉ ደጋፊዎቹም ይሁን በዚህ ሁኔታ ላይ አንድነታቸውን ማጠናከር አለብን የሚል ሁኔታ አለ ምክንያቱም እኛ አንድ የምንሆን ከሆነ እነሱም ወደ አንድ የመምጣት ግዴታ የሚታይ የማይቀር ነው ብዬ ነው የማስበውና ሁኔታው አስቸጋሪ ነው ግን በተሻለ ህዝቡ በአንድ ሆኖ እነሱ ላይ ጫና የማድረግ ሁኔታ በጣም መቀጠል አለበት የሚል ነው እንትን ያለ እኔ እንደው ይሄውን የዚህ ፍንፍኔ ዙሪያ ያሉ የኦሮሚያ ልዩ ዞኖች መሬት ላይ የኦሮሞ ምሁሮች ህዝብን ማወያየት ይተበቅባቸው ነበር ምናልባት እነሱ ስለደላቸው አይመለከተንም ብለው ይሆን እንግዲህ መልሶን ለኦሮሞ ህዝብ ራሱ ይመልሰው ግን መሆን አለበት ቄሮ እንዲያደርግልናል ብሎ ቁጭ ብሎ በህፃናቶች ተከሻ ላይ መተማመን ብዙም ሩቅ መንገድ አያስኬድም መከፈል ካለበት ሁሉም ሳቱ መሞቅ አለበት በሰው እጅ እባብ መያዝ ይከብዳል እና ይሄንን ነው እንደው አብዮት በአሁን ሰዓት በአገር ቤት እንደምታቀው ተማሪዎች ተቃውሞ ያነሱ ነው ያሉት የጸረ ጭቆና ባርነት ጥያቄ አንግበው እየተንቀሳቀሱ ነው ያሉት በወለጋ በጅማ እንዲሁም በተለያየ ቦታዎች እንቅስቃሴዎች አሉ ይህ እንቅስቃሴ የህዝብ እንቅስቃሴ እንዲሆን የኦሮሞ ፖለቲከኞች በአገር ቤት ውስጥም ያሉት በውጭም ያለው የኦሮሞ ህዝብ የኦሮሞ ፓርቲዎች ቁጭ ብለው መሬት ወርደው ስራ መስራት ይተበቅባቸው ይሆን ምንድነው የምትለኝ እንዴት ገመግመዋለህ ያሁን የወጣቱን ጥያቄስ እስከምን ድረስ ይሄዳል ሰው ገሎ ወይም ሰው አስገድሎ እንደባለፈው ረግቦ አሁንም እንዳዲስ ሌላ ትውልድ የነገ የዛች ሀገር ተስፋ የሆነን ወጣት ጭዳ ለማድረግ መዘጋጀት እንዴት ስትመለከተዋለህ ያ እንግዲህ ምንድነው እንዳልኩ በፊት የፖለቲካ ፓርቲ ሊደሮች አሁንም ቢሆን ኤግዛምፕለሪ መሆን አለባቸው ይሄ ምንም የሚጠይቅ አይደለም ለዛ ነው መሪ የሚባለው ራሱ እኮ ያ ነው መሪ ማለት አቅጣጫ የሚያሳይ ነው አካይድን የሚያሳይ ነው መሪ ማለት እንጂ ከህዝቡማ አካይድን የሚጠብቅ ከሆነ መሪ ሊሆን አይችልም እና ያኛውን ፕሪንሲፕል ይዞ እንዳልኩ ከተሻለ በአንድ ተቋም ስር መደራጀት አስፈላጊ ይሆናል ያ ማለት የተለያዩ ፖለቲካዎች አንድ መስጂድ ማድረግ አለባቸው ማለት ሳይሆን ነገር ግን አንድ የሚያደርግ አንድ ሐሳብ ላይ መስማማት አንድ ሆኖ የሚያሳትፋቸው መሪ ሁኔታዎችን ማቋቋም አለባቸው የሚል ሐሳብ አለ ለምሳሌ የማስተሩን ጉዳይ ያተሰበ ማስተር በምትወስድበት ጊዜ ማንኛውም የፖለቲካ ፓርቲ በዚህ ላይ ችግር ያለው አይመስለኝም ስለዚህ ይሄኛው አንድ መሪ በሚሆንበት ጊዜ ሌሎችም መሪዎች አሉ ለምሳሌ በዛ ሀገር ውስጥ ዲሞክራሲ አለመኖሩ እንደገና የኦሮሞ ከመሬታቸው መፈናቀል ሌሎችም በጣም ብዙ ችግሮች እዛ ሀገር አለ ያ ሁኔታዎች አንድ ያደርጉናል እና ያኛውን መሪዎችን እንደ አንድ መሪ ወስደው በዛ ስር ግን የመደራጀት ሁኔታ በአንድ ተቋም ስር የመደራጀት ፖለቲካቸውን እንደ ድርጅታቸው ይዘውት ነገር ግን አንድ ኦሮሞም ለመሆን መሰረታዊ ሁኔታዎች በቋንቋችን በካልቸር እንዲሁም ደግሞ በሌሎች ሁኔታዎች ላይ አንድ የሚያደርጉን ሁኔታ ላይ ተስማምቶ የመስራቱ ግድ ነው አሁን ነው ብዬ ነው ማስበው ይሄን የማደርጉ ከሆነ ግን በህዝቡም በኦሮሞ ህዝብም ትግል በእውነቱ ከሆነ የሚወድቁበት ሁኔታ ነው የሚታየው ሰው አሁን ራሱ የኦሮሞ ህዝብ ትግል ወዴት እያመራ መሆኑ ማንኛውም እየተገነዘብን ነው በፊት እንደሚያስበው ዛሬ እያሰበ አይደለም ነገ ደግሞ እንደዚህ የሚያስብ አይደለምና የኦሮሞ ህዝብን እንደዛ ፊት ሆነው የመብራት ግዴታ አለባቸው የሚል ሐሳብ ነው ያለው መልካም እስኪ ከኦሮሞ አጀንዳ እንውጣ የመጨረሻ ጥያቄ ነው ማድረገው በአሁን ወቅት በኢትዮጵያ አንድነት ወይም የኢትዮጵያ አንድነት ናፋቂዎች ድርጅቶች በሚገርም ሁኔታ በመደራጀት ሰራዊትንም በማከማቸት ምልመላም በማድረግ እየተንቀሳቀሱ ይገኛሉ እንዴት ገመገምከው በፖለቲካ አንፃርስ እንዴት ይታያል ወልደኝ
እንግዲህ እሱ ምንድነው በአጠቃላይ ይሄ ታወቀ ነው እነሱ አንደኛ እነሱ ጥቅሙን በጣም ገብቷቸዋል ያው የምታውቀው ነው የኢትዮጵያ ናፋቂዎችን ቢሆን ወደ 130 በላይ ያችን ሀገር ሲበዘብዙ የኦሮሞን ሀብት ሲበዘብዙ ሲማሩበት ሲደራጁበት እንደዛ ነው የቆዩትና ጣሙን በጣም ያቆጣል አሁንም እያደረጉ ያሉት ምንድነው ሁለቶቹን በመታጠቅ ጊዜ አሁን ያለው የቲፒኤልኤፍ መንግስትና የኢትዮጵያ ናፋቂዎችን በመታጠቅ ጊዜ ልዩነታቸው በጣም ትንሽ ነው ልዩነታቸው የሚለዩበት ምክንያት ምንድነው እኔ መበዝበዝ አለብኝ ከሚል ኮንሰፕት ካልሆነ በስተቀር እኔ እስካሁን ራሱ ምናቸው የተነካ አይመስለኝ በእውነቱ ከሆነ እና አሁን ራሱ በኢህአዴግ ወይም ደግሞ ቲፒኤልኤፍ ስልጣን ላይ ባለበት ጊዜ በሌሎቹ ኢትዮጵያ ናፋቂዎች ላይ እየደረሰ ያለው ችግርና በኦሮሞ ላይ እየደረሰ ያለው ችግር መሬትና ሰማይ ነው በእውነቱ ከሆነ እስር ቤቱን በመታየበት ጊዜ የመፈናቀሉን በመታየበት ጊዜ ስደቱን በመታየበት ጊዜ ብዙ ሁኔታዎችን በመታየበት ጊዜ ሰማይና ምድር ነው ችግሩን በመታየበት ጊዜ ማለት ነው እና እንደ ችግሩ ከሆነ ነገ የማለው የኦሮሞ ህዝብ ነው ለችግሩ ማለት ነው እነዚህ ግን እንዳልኩ እንደው አብዮት እንደው እዚህ ላይ እንደው ላቋርጠ የኦሮሞ ህዝብ እንዳልከኝ ከሆነ በጣም መከራው እንዳለ ነው እየገለጽክልኝ ያለው በሌላ በኩል ደግሞ ስትመለከተው ይሄን ያህል ችግር እንደሌለ ነው እየገለጽክ ያለው ጣሙን ያቁታል የነጻነትን ፍላጎት ያቁታል አድርግ የሚባለው ለትግል መስዋዕትነት ይከፍላሉ እኔም እንዳየውት ከሆነ መዋጮ እንኳን ሲጠይቁ ካንገታቸው ወርቅ በጥሰው ለትግሉ አስተዋጽኦ ያደርጋሉ በኦሮሞ ሳይድ አካባቢ ስትሄድ ደግሞ የኦሮሞ ህዝብ ጋር እንዲያ ነገር የለም በጣም አስቸጋሪ ነው የኦሮሞ ህዝብ ችግር ውስጥ ካለ መከራ ውስጥ ካለ ከመከራው ስለመውጣት የሚፈልግ ከሆነ እንዴ ምንድነው የያዘው ለትግሉ ምንድነው የኦሮሞ ህዝብ ያደረገ ያለው እውነት የኦሮሞ ህዝብ የሚጠየቀው ነገር ሁሉ አድርጓ የሚባል ነገር አለ ከዚህ በፊት አድርገናል ድርጅቱ እንደ ግመል ሽንት ወደ ኋላ ይሄደ ስላስቸገረን ተስፋ ቆርጠን በራችን ዘግተን ተቀምጠናል አናዋጣም የሚሏል ዛሬስ 21ኛው ክፍለ ዘመን ነው ወጣቱ እየታረደ ነው ወጣቱ እየተሰደደ ነው ያለው እውነት ይሄንን አሁንስ ማድረግ ያቅታቸዋል ወይስ የቲፎዞ ነገር ነው አሁን እኛ ያስቸገረን ያለው ቲፎዞ ነው ያ እንግዲህ እንትኑን እንዳልኩ ምንድነው የሌሎችንና የኦሮሞን ሁኔታ ባንድ በሁለቱን በመታወዳደርበት ጊዜ የተለያዩ ሁኔታዎች ናቸው ያሉት እንዳልኩ ምንድነው የኦሮሞ ያው ትምርቱንም ወደ ትምርቱ ራሱ የመጣው ገና ወደ 20 አመት አካባቢ ነው ከዛ በፊት ብዙ ሰዎች የተማሩ አልነበሩም የተማሩ ሰዎችም ደግሞ ያው ለህዝቡ ያደርጉ የነበሩት በጣም ትንሽ ነው የኢትዮጵያ ናፋቂዎች የሚባሉት ግን እንዳልኩ ምንድነው ወደ 130 አካባቢ ራሳቸው ሲያደራጁ በተለያዩ ተቋማት ነው ራሳቸው ሲያደራጁ የነበሩት እና ፋይናንሻሊ በጣም ስትሮንግ ናቸው እና ወደ ውጭ ሀገርን በመተውበት ጊዜ እነሱ ይወጡ የነበሩት ከ130 በላይ ሆኖታል እና እዛ ሁኔታው ችግሮች አሉ እንግዲህ ያ እንደ ሰበብ ሊሆን ላይሆን ይችላል ኦሮሞ ህዝብ በጣም ችግር ውስጥ ካለ እንዳውም የራሱን ወርቅ በጥሶ ለትግሉ መስጠት ያለበት የኦሮሞ ህዝብ ነበር የሚለው እኔም እስማማበታለሁ በእንትኑ ከኬርን ማለት ነው እንግዲህ እንዳልኩ ምንድነው የተለያዩ ችግሮች አሉ የሁለተኛ የኦሮሞ ጠላት በጣም ብዙ ነው እንደምታየው ሀገር ቤት ነው ከዛ ውጪ ጎረቤት ነው ከዛ ውጪ ያሉ ብዙ ሰዎች ጫናዎች አሉ እነዛ ሁኔታዎች ሁሉ ይኖራሉ ያም ቢሆን ግን እንደዛም ቢሆን የኦሮሞ ትግል የሚገባውን ያን የሚፈልገውን ያን ሄደዋል የሚለው ስቲል በጣም ጥያቄ ውስጥ ነው ለማንኛውም ግልጽ ነው ብዙ ሰው ራሱን የሚጠይቅ ይመስለኛል የኦሮሞ ትግል መራመድ ያለበትን ያህል እየተራመደም አይደለም በአሁኑ ጊዜ እና እዛ ላይ መሰራት ያለበት ሁኔታ ይመስለኛል ግን እነዛ ኢትዮጵያ ናፋቂዎች የሚባሉት እንዳልኩ እነሱ ጣሙን ያቁታል ዛሬ ወርቅን በጥሶ ቢሰጡ ነገር ግን ሌላ ከዛ የበለጠ ማግኘት እንደሚችሉ አንደርስታንድ ወይ ደግሞ እንትኑን ስላላቸው ሁለተኛ ደግሞ ይሄን የማያገኙም ከሆነ ወደፊት ይሄን የማደርጉና ያሰቡትን የማያገኙም ከሆነ ደግሞ መጨረሻቸው ምን መሆን እንደሚችል በጣም ያውቃሉ ያችን የኦሮሚያን ክልል ሪሶርስ ዛሬ የሚደቆ ከሆነ ያችን ንብረት ዛሬ
ዛሬችን አዲስ አበባ እንደዚህ እየበዘበዙ እንደዚህ የሚያደርጉት የኦሮሞ የባለቤቱ የኦሮሞ ህዝብ ባለቤት በሚሆንበት ጊዜ ዛሬ እንደሚሆነው ላይሆን ስለሚችል ይሄን በጣም የሚገነዘቡ ነገር ይመስለኛል። ስለዚህ ያኛው ለማጣት ይሄን ለመስዋዕትነት የሚከፍሉ ይመስለኛል። መልካም አብዮት ነው በመጨረሻ በ3 ደቂቃ ውስጥ ለህዝብ የምታስተላልፈው መልእክት ካለ እንዲሁም ሰይፈ ነበልባልን እስኪታች እንግዲህ ምንድነው ይሄ ኦሮሞ ህዝብ አንደኛ እንትኑ ፖለቲካውን በምናራምድበት ጊዜ ኢንቫይሮንመንታል መሆን አለበት። አሁን የአዲስ አበባ ማስተሩ አንቆ ይዞናል። እዛ ላይ ማንኛውም ሰው አንድነቱን ማጠናከር አለበት ይመስለኛል። ምክንያቱም ሁሉንም ነገር በአንዴ ማግኘት እንደማንችል ሁሉንም እንረዳለን። ነገር ግን ሁሉንም ነገር ስቴፕ ባይ ስቴፕ መሄድ ያለብን ስለሆነ ምክንያቱም አይዲያችንን በብዙ ሁኔታ የምናስይዝ ከሆነ ሐሳባችንን ጉልበታችንን ይበታተናል። ስለዚህ ሐሳባችንንም ጉልበታችንንም በአንድ ቦታ ሰብስበን በፊት እንዳልነው አንድነታችንን አጠናክረን አሁን የተደነቀ አሁን እያስፈራሩ ያሉት ሰዎች በዘላ አንድነታችንን አጠናክረን እንትኑን መስዋዕትነት የሚከፈለው መስዋዕትነትን ከፍለን ያኛውን የአዲስ አበባን ጉዳይ በአንድነት መፋለም አለብን የሚል መልእክት ነው ያለን። በዚህ እንግዲህ ኦሮሞ ፖለቲካ ፓርቲዎችም ይሁን ሌሎችም ኢንስቲትዩሽን በዚህ ላይ አሁንም አደራ ነው የምንለው ከተቻለ ከህዝቡ ጋር ጎን ሆነው መክፈል ያለባቸው መስዋዕትነት ከፍለው ሁለተኛ የማደራጀት ሁኔታ ላይ ህዝቡን የማንቀሳቀስ ሁኔታ ላይ ጠንክረው እንደሚሰሩ በዚሁ መልእክቴን አስተላልፋለሁ። ላንተም በጣም ነው የማመሰግነው። ምን በሰይፈ ነበልባል ራዲዮ ዝግጅት ክፍል ላይ ምን ይጨመር ምን ይቀነስ መተቸት ካለብህም እንድትተች እድሉን ልስጥህ። በነጻኛ ዲሞክራት ነን። እንግዲህ ምንድነው ያው ሰይፈ ነበልባል እንግዲህ ያው በእውነቱ ከሆነ ለህዝቡ ማድረግ ያለብን ነው እያደረክ ያለው። ጉልበትን የሚፈቅድ ቀላል ነገር አይደለም። እንደዚህ ያለ ስራ መስራት በአንድ ሰው ያው የምታየው ነገር ነው። እንደዚህ ያለ ስራ በሚሰራበት ጊዜ በሌላ ህዝብ አስተያየት በምታደርግ ጊዜ ተከፍሎት ብዙ ሁሉም ነገር ተደራጅቶለት ነውና አንተ በራስህ እንቅስቃሴ ማድረግ በእውነቱ ከሆነ እንደ ምሳሌ የሚወሰድ ነውና እኔ በእውነቱ ከሆነ በጣም ነው ማደንቅ በጣም ነው ማመሰግን። ስራን ቀላል ነገር አይደለም። ማንም ሰው የሚሰራው አይደለምና በርታበት ነው ማለት። መልካም አብዮት እንግዲህ ያው ሌላው እንደቀደም እንዳልኩ ሌላው እየተከፈለው ነው። እኛ ደግሞ ስድብ እየተከፈለን እየሰራን ነው የምንገኘው። ኦልሞስት 4 አመት ሊሞላን 2 ወር ነው የቀረን። እውነት የኦሮሞ ህዝብ ከሰይፈ ነበልባል ራዲዮ ጎን ቆሟል ወይ የሚለውን ጥያቄ ለኦሮሞ ህዝብ ራሱ መልስ እንስጠው። እኛ ቅሬታ አለን በኦሮሞ ህዝብ ላይ። ምክንያቱም የኦሮሞ ህዝብ እንደንጀራ እናት ሰይፈ ነበልባል ራዲዮን እያየ ይገኛል። ለዚህ ህዝብ ቆመን እየሰራን እንዳለን የሚያውቅም አይመስለንም። እንግዲህ መልሱን ለኦሮሞ ህዝብ እንሰጣለን። ቅሬታችን ግን እንዳለን ለዚህ ህዝብ መግለጽ እንወዳለን። አብዮት ከበደ ለቃለ መጠይቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ደግሜ አመሰግናለሁ። እንደ አስፈላጊነቱ ወደፊት ደግመን ልናቀርብህ እንሞክራለን። ስለ ቆይታችን ከልብ አመሰግናለሁ። ዜማው አየር ላይ ያለ ደህና ሁን። Kuni barudi,
የተከበራችሁ አድማጮቻችን እንግዲህ ፕሮግራማችንን አጠናቀናል። ከመሰናበታችን በፊት እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ፕሮግራም በማቅረብ ኢዮባይሳም፣ ፕሮግራም በመብራት በሬ ዓለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ። አበበ አብሹ አየር ነው። Shangupa, ya mucha magal, le dan mi ashe que me gupa, mata que